السلام عليكم ورحمة الله وبركاته إن شاء الله ذلك أن سو سحر نتدرجبت የሚያሳዩ ዋና ምልክቶች ምንድናቸው የሚለው እናያለን። አንድ ሰው ሲህር እንደተደረገበት የሚጠቁሙ ምልክቶች በአጠቃላይ በሶስት ዋና ክፍሎች ይከፈላሉ። አንደኛ ስነልቦናዊ አካላዊ ላይ የሚፈጠሩ ተጽዕኖዎች ነው። ሁለተኛ በህልም በእንቅልፍ ዓለም ላይ ሆነን የምናያቸው ምልክቶች ናቸው። ሶስተኛ ማህበራዊና ኢኮኖሚያዊ ላይ የሚታዩ ምልክቶች ናቸው። ኢንሻአላህ ዛሬ ቀን ስነልቦናዊና አካላዊ ምልክቶችን እናያለን። እነዚህ ምልክቶች ብዙ ጊዜ የአንድ ሰው አጠቃላይ ጤና እና የአእምሮ ሰላም መበላሸትን ያሳያሉ። ከምልክቶቹ ከፍተኛና ድንገተኛ የሆነ መታወክ ይታይበታል። በሰውየው ላይ በሕክምና ምርመራ የማይገኝ ወይም ሐኪሞች ሊገልጹት ያልቻሉ ስር የሰደደ ህመም መከሰት፣ ለምሳሌ የሰውነት መዛል፣ ራስ ምታት፣ በተለይ ከአይኖች ጀርባ ወይም በእግር ላይ ወይም የሆድ ህመም ያለ ግልጽ ምክንያት የሚከሰት ነው። ሌላው በቆዳ ላይ ሽፍታ ወይም ያልተለመዱ ቦታዎችን መታየት። ሌላው ድንገተኛ ባህሪ ለውጥ፣ ቀደም ሲል ከነበረው መልካም ስነ ምግባር ሙሉ በሙሉ መራቅ፣ ለምሳሌ ያለ በቂ ምክንያት ኃይለኛ ንዴት፣ ፍርሃት ወይም ከፍተኛ ጭንቀትን መብዛት። ሌላው ወደ ሃይማኖታዊ ነገሮችን ቁርአን፣ ዚክር፣ ሶላት ለመቅረብ ከባድ ጥላቻ ወይም ስንከላን መሰማት፣ ድብርት፣ ዘወትር የሀዘን ስሜት መሰማት፣ ለህይወት ተስፋ መቁረጥ፣ ተስፋ ማጣት እና ከሰዎች መገለል መፈለግ ነው። ሌላ ምንድነው? ያልተለመዱ የስሜት ህዋሶች በሰውነት ውስጥ አንድ ነገር የሚንቀሳቀስ ወይም የሚሳብ ስሜት መሰማት፣ በተለይም በእንቅልፍ ወቅት ወይም ከሶላት በፊት ይህ ነገር ሊሰማው ይችላል። ሩቅያ በሚደረግበት ሰዓት ምን አይነት ምላሽ ይሰጣል? ቁርአን በሚቀራበት ጊዜ የሆነ የሰውነት ምላሽ ማሳየት፣ ለምሳሌ መንቀጥቀጥ፣ ማልቀስ፣ ማስታወክ ወይንም ራስን መሳት። እነዚህ ምልክቶችን ቁርአን በሚቀራበት ሰዓት ያሳያል። ላይክ ሼር እያደረጋችሁ ይህንን ለወንድምና እህት እንዲደርስ አድርጉ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።